ከ40 ጊዜ በላይ የግድያ ሙከራ የተደረገባቸው ቭላድሚር ፑቲን አሁን ላይ እሱን መግደል ቢፈለግ ምን ያክል ከባድ እንደሆነ ልንገራችሁ። መጀመሪያ የሚንቀሳቀስበት ሊሞ ሲሆን እሱም በራሳቸው ሀገር በራሺያ የተሰራ ሲሆን ለፑቲን ታስቦ በከፍተኛ ጥንቃቄ የተሰራ መኪና ነው። በሩ ብቻውን 8 ኢንች ያክል ውፍረት አለው። መኪናው አካባቢ ቦምብ እንኳን ቢጠመድበት ዲሲኤስ በተባለው ሲስተም አማካኝነት ቦምቡን ያለምንም ችግር ሳይፈነዳ ማክሸፍ ይቻላል። እናም እዚህ መኪና ላይ ከፍተኛ ኃይል አለው በሚባል ስናይፐር እንኳን ቢታኮስበት መኪናውን አልፎ ወደ ውስጥ በፍጹም መግባት አይችልም። እናም ይህንን መኪና ምን ጊዜም ሌሎች ከ20 በላይ መኪኖች ሁሉ ጊዜም ያጅቡታል። እንደምታዩት ከባድ ተሽከርካሪ ሳይቀር መኪናው ምን ጊዜም ያጅቡታል። ከፊት ለፊት ያለው ተሽከርካሪ ደግሞ ምንም ነገርን መደርመስ የሚችል መኪና ነው። ሌላው ደግሞ ቭላድሚርን ለመግደል የእሱን የግል ጠባቂዎች ማለፍ አለባቸው። እነዚህ ደግሞ እጅግ በጣም ጨካኝና እጅግ በጣም ብዙ ስልጠናዎችን የሰለጠኑ ሲሆን ከማንም ትዕዛዝ የማይቀበሉ እጅግ በጣም አደገኛ ሰዎች ናቸው። አጭሩ እሱን መግደል የሚቻል አይመስለኝም። እኔ በበኩሌ በጣም የሚመቸኝ